እግዚአብሔር በሚሰራበት ጊዜ ገንዘብ የሚሆን ሰው ማን ነው? ታውቃላችሁ፣ ዘመን አለ አንዳንዴ እግዚአብሔር ይጎበኛል ህዝብን እና በሁሉ ሰው አይሰራም። እንደምታውቁት እግዚአብሔር በሚሰራበት ቀን ገንዘብ የሚሆኑ አሉ እና ግን ቅድመ ዝግጅት ይጠይቃል። ይገርማችኋል። ተመልካይ ሳንሆን አድናቂ ሳንሆን ክብር በእኛ እንዲገለጥ ለሰው ጥቅምና ለእግዚአብሔር ክብር እንድንኖር የሚጻፍና የሚተላለፍ ታሪክ እንዲኖረን ቅድመ ዝግጅት ይጠይቃል እና እነዚህ ቅድመ ዝግጅቶችን ያሟላ እግዚአብሔር ሲሰራ ገንዘብ የሆነ ፊልጶስ የተባለ ሰው ነው ማካፈላችሁ። በዚህ ጉባኤ እኔ አላቅም ማንን እንደሚቀባ። ለአንድ ሰው ዛሬ መገለጥ ይሆናል። እንጀራ በልተን ተኝተን ከመሞት እግዚአብሔር ያድነን። በእውነት ድጋሚ የማንኖርባት ምድር፣ ድጋሚ የማናገኘው ዘመን በእጃችን አለ እና ለፊልጶስ የሰራ ኢየሱስ ለእኛም ይሰራል። ነገር ግን አተኩራችሁ እንድትሰሙኝ የምፈልገው ይህ መንፈሳዊ ነገር በጣም ሲሪየስ ቢዝነስ ነው። ይህ ባቦ ሰጡኝ ድንገት እንደ እንጉዳይ የሚሆን አይደለም እና በጣም ቅድመ ዝግጅት ይጠይቃል። በጣም ቅድመ ዝግጅቱ በጣም ጥቂት ነው ካስተዋላችሁ። እግዚአብሔር ለሚሰራበት ጊዜ ገንዘብ ለመሆን እንዴት ልዘጋጅ በሚለው ዛሬ ማካፈላችሁ ማለት ነው። በሐዋርያት ሥራ ምዕራፍ 8 ሐዋርያት ሥራ ነቤት እያጠናው ነው። ዛሬ እሱን ነው የምንካፈለው። ምዕራፍ 8 በዚያም ቀን በኢየሩሳሌም ባለች ቤተክርስቲያን ታላቅ ስደት ሆነ። ሁሉም ከሐዋርያት በቀር ወደ ይሁዳ ወደ ሰማርያ አገሮች ተበተኑ። በጸሎትም የተጉ ሰዎች እስጢፋኖስን ቀበሩት። ታላቅ ለቅሶም አለቀሱለት። ሳኦል ግን ቤተክርስቲያንን ያፈርስ ነበር። ወደ ሁሉም ቤት እየገባ ወንዶችንና ሴቶችን እየጎተተ ወደ ወህኒ አሳልፎ ይሰጥ ነበር። የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስ ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውን ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ። እርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎችና አንካሶች ተፈወሱ። በዚያች ከተማም ታላቅ ደስታ ሆነ። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያን ወገን እያስገረመ ቀድሞ በከተማ ነበር። ከታናናሾች ጀምሮ እስከ ታላላቆች ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያዳምጡት ነበር። ከብዙ ዘመንም ጀምሮ በጥንቆላ ስላስገረማቸው ያዳምጡት ነበር። ነገር ግን ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ። ሲሞንም ደግሞ ራሱ አመነ፣ ተጠምቆም ከፊልጶስ ጋር ይተባበር ነበር። የሚያደርገውን ምልክትና ታላቅ ተአምራት ባየ ጊዜ ተገረመ። እንደምታውቁት ሰማርያ የምትባለው ከተማ በኢየሩሳሌም ውስጥ ነች፣ በእስራኤል ተሪቶሪ ውስጥ ነች። ምን ማለት ነው? ከዚህ ደብረ ዘይት ወይም ቢሾፍቱ ወይ አዳማ እንደሚባል ያህል ነው። አንድ አገር ውስጥ ግን ቅርብ ከተማ ነች ልላችሁ ነው ሰማርያ። ሆኖም ድብልቅ የአሕዛብ ዘር አለበት ተብሎ ስለሚታመን የሰማርያ ሕዝብ አንድ የሶሪያ ንጉሥ የራሱን ዘሮች አምጥቶ ስላሰፈራቸው ከአብርሃም ልጆች ጋር እየተዋለዱ ስለተባዙ ቅልቅል የአሕዛብ ዘር ያለበት ብለው እውነተኛ አይሁዶች ሰማርያንን ይጠሏቸዋል፣ ይንቋቸዋል። እንዲያውም ኢየሱስ ከሳምራይቷ ጋር በመቀመጡ ተገረሙ ይላል ሐዋርያቱ። ለምን አይጨባበጡም? እርስ በርስ አያወሩም? እንዲያውም በሰማርያ ምድርም አያልፉም። ቤታቸውማ ጨርሶ አይገቡም። እንደ ርኩስ ነው የሚቆጥሯቸው እስራኤሎች ሰማርያውያንን ማለት ነው። ግን እስራኤላዊ ናቸው እኮ በዜግነት ብዙ ዓመት በእስራኤል ኖረዋል። ቅልቅል ሕዝብ ከውጪ የተዳቀለ ሕዝብ ነው ብለው ስለሚያምኑ ነው። እና ብዙ ነቢያት በኢየሩሳሌም ብዙ ካህናት ቢኖሩም ሰማርያ ሄዶ አንድም ሐዋርያ አንድም ነቢይ ወንጌል አልሰበካቸው። ስለዚህ ክፉን ከመልካሙ የሰይጣንን ከእግዚአብሔር መለየት አልቻሉም ማለት ነው። ለምን? ቃለ እግዚአብሔር ሰምተው አያውቁ። ይችን አጋጣሚ ሲሞን የተባለ ጠንቋይ ጉብ አለባቸው። ሲሞን ማለት ስትሰጡት የሚሰጥ ማለት ነው።
የጠንቋይ አሰራር ነው። እና አንድ ይመስላችኋል ሲሞን ግን በጣም ብዙ አጋንንቶች ያሉበት ሰው ነው። ጴጥሮስ ዮሐንስም በመራራ መርዝ የተያዝክ የአመፅ ልጅ በክፋት ሁሉ የተሞላ ብለው በመገለጥ ሲሞን ማን እንደሆነ ነግረውታል። ይሄ መርዝ ያሉት መራራ መርዝ ያሉት አመፅ ያሉት የሰይጣን አሰራር በህይወት ውስጥ ነበር ማለት። ስለዚህ በሰማሪያ ህዝብ ቀይ በሬ አምጪ ይላል፣ እምቢ ካለች ሽባ ያረጋታል። ጥቁር ዶሮ ረጅልኝ፣ እምቢ ካለች ሽባ ያረጋታል። በጣም ፈሩት ማለት ነው። እና አዋቂ ተብለው እንዲያውም ታላቁ የእግዚአብሔር ኃይል የሚል ቅጽል ስም ወጣለት። ታላቅ እኮ የሰይጣን ኃይል ነው። እነሱ ግን የእግዚአብሔር ኃይል አሉት። ለምን አሉት? የእግዚአብሔርና የሰይጣንን መለየት አይችሉም። እና ለብዙ ዘመን ከትልቁ እስከ ትንሹ ድረስ ያዳምጡት ነበር። ሁሉም ይገዙለት ነበር። ደግሞም ታላቅ የእግዚአብሔር ኃይል የሚል ማዕረግ ሰጡት። ይገርማቸዋል። የሰማሪያ ህዝብ በሲሞን መዳፍ ላይ ወደቀ ማለት ነው። ሰማሪያ ከንቲባ አላት፣ የሚያስተዳድረው ግን ሲሞን ነው፣ ጠንቋው። እምቢ ካለች አንዷ ትጨነግፋለች። ኦ ጌታዬ ተቆጣ ይላል እና እሱ ለሚላቸው መገበር መገዛት ጀመሩ ማለት ነው። የሚያስፈራ ከባድ እጅ ነበረው። ብዙ ሽባዎች ነበሩ። የሚገርማችሁ ደስታ የሚላቸው ብዙ አንካሳዎች ነበሩ። ለምን? ክፉ አጋንንት ምድሪቷን ስለሚገዛት ሲሞን የተባለ ጠንቋይ ሰይጣን እሱን ተውሶት ከተማዋን በቁጥጥር ስር አዋላት። ይህንን ሉቃስ ከጻፈልን በኋላ ታሪኩን ወደ ፊልጶስ ያመጣልናል። ፊልጶስ ምዕራፍ 6 ላይ መጀመሪያ የተገለጠው ሐዋርያው ጴጥሮስ ጥላው እየፈወሰ ድንቅና ተአምራት እያደረገ ብዙዎች ወደ ጌታ ሲመጡ እርስ በርስ ምዕመናን ተጋጩ። የድቁና ችግር ነው እና ሰበሰባቸው። እኛ ቃልና ጸሎት ትተን እንጀራ ማደል አለብን? እርስ በርስ የምትጣሉት ለምንድን ነው? እዛ ስትጣሉ እኮ ጸጋ መድረክ ላይ ይጎላል። እናንተ አንድ ካልሆናችሁ እኮ ሰይጣን ይፈታተነናል። ለምንድን ነው የምትጣሉት አለ ማለት ነው ጴጥሮስ። አይ እነዚህ ዲያቆን ለሚያውቁት 2 እንጀራ ለማያውቁት 1 እንጀራ እየሰጡ በተለይ ባል የሌላቸውን ሴቶች መበለትን ይበድላሉ እና ምን ይሻላል? ሐዋርያቱ እናንተ ድቁና ስሯ አሉ ማለት ነው። ኖ እኛማ ቃሉና ጸሎትን አንተው። ጌታ የላከን ዋና ተልእኮ እሱ ነው። ነገር ግን እግዚአብሔርን የሚፈራ ጥበብ የሞላበት እምነት የሞላበት ሰዎች ሁሉ የመሰከሩላቸው 7 ሰዎች ለኛ አሳልፋችሁ ስጡን፣ እጅ በመጫን ለድቁና ስራ እንለያቸዋለን አሉ። ህዝቡም ደስ አላቸው። ሁሉም በአንድ ድምፅ እስጢፋኖስ፣ ፊልጶስ፣ ጵሩቆስ እየተባለ 7 ሰዎች መረጡ። እጅም በመጫን ለዚህ ስራ ለዩዋቸው። እና ፊልጶስ የመጀመሪያው ዲያቆን ነበር ማለት ነው። ታውቃላችሁ፣ በድቁና ነው የተጠራው። ስሙ ምዕራፍ 6 ላይ ሐዋርያት ሥራ ላይ ታገኛላችሁ። እስጢፋኖስ ሲገደል ስደቱም ሲጀምር ፊልጶስ በዛም ያሉ አብያተ ክርስቲያናት በምድር ሁሉ ተበተኑ። በእርግጥ በሰማሪያ በምድር ሁሉ ወንጌል ስበኩ ያለው ጌታ ነው። የሳኦልን ስደት ተጠቅሞ ቅዱሳን ወንጌል እንዲሰብኩ በዓለም ሁሉ ላካቸው። በዚህ ሰዓት ነው ለመጀመሪያ ጊዜ ፊልጶስ ድንበር ዘለል ሚሽነሪ ሆኖ ወደ ሰማሪያ ገባ። ስትሮንግ ሆልድ የተባለውን ሲሞን በቁጥጥር ስር ያዋለውን አጋንንቶች የሰፈሩበትን ሰማሪያ ውስጥ ፊልጶስ ዘሎ ገባ። ይገርማችኋል፣ ሲቲ ኢቫንጀሊዝም የሚባል ነው እና በኢየሱስ ስም እያለ አጋንንቶችን ያወጣል፣ ሽባዎች ይተረተራሉ፣ ወንጌልን ይሰብካል። ደስታ ሆነ። አጋንንቶች በታላቅ ድምፅ እየጮሁ ለቀቁ። የከተማው ሕዝብ ሁሉ ወደ ፊልጶስ መጣ። ከሲሞን በላይ የእግዚአብሔር ኃይል በፊልጶስ ላይ ተገለጠ። ድንገት ፊልጶስ ዋኖች ሐዋርያት እያሉ እጅን በአፍ የሚያስጭን ጸጋ በፊልጶስ ላይ ተገለጠ። ይሄ ሲቲ ኢቫንጀሊዝም ይባላል። ከተማን ሁሉ መቀየር የሚችል አንድ የተመቸው ሰው ፊልጶስ ብድግ አለ። ሲሞን ራሱ ተገረመ። በፊልጶስ የሚገለጠው ታሪክ፣ ፊልጶስ ማለት ፈረሰኞችን ይወዳል ወይም ጋላቢ ሰው እንደማለት ነው እና መንፈስ ቅዱስ ፊልጶስ ላይ ሆኖ ሰማርያን መጋለብ ጀመረ። ሃሌሉያ! እና ለዚህ እግዚአብሔር በሚሰራበት ሰዓት ገንዘብ የሆነ ፊልጶስ ተገኘ ማለት ነው።
ከተማዋን አነቃነቀ። ፊልጶስ ራሱ ተንበርክኮ ጌታን ተቀበለ። አታምኑ? ሲሞን ከፊልጶስ ጋርም ይተባበር ጀመር። በኋላ መጣበታለሁ፣ ሊያስመስል ነው በእርግጥ። ሆኖም የፊልጶስ ኃይል ከሲሞን ኃይል በለጠ። ሰይጣን ሲሞንን ተዋሰው፣ መንፈስ ቅዱስ ፊልጶስን ተዋሰው። ሪሲንግሉስ ገቡ። ሲሞንና ተከታዮቹ ተዘረሩ። ኢየሱስ ብቻውን ደመቀ። ፊልጶስ እንዴት መንፈስ ቅዱስ ፊልጶስ ተመቸው? መንፈስ ቅዱስ በሚሰራበት ጊዜ ፊልጶስ እንዴት ገንዘብ ሆነ? የመጀመሪያው ወገኖች ሆይ፣ አንደኛው ፊልጶስ ለተገለጠለት ራእይ ፈጥኖ የሚታዘዝ ማንነት ስላለው፣ ለተገለጠለት ራእይ መታዘዝ ነው አንደኛው። እግዚአብሔር በሚሰራበት ጊዜ ገንዘብ የምትሆነው በትንሹ ከታመንክ ብዙ ይሾመሃል። ስለዚህ በአስራት፣ በመባ፣ በአገልግሎት፣ በሰዓት አይደለም፣ በቢሮ ስራ፣ በእያንዳንዱ በጥቂቱ ከታመንክ አንዱ እግዚአብሔር በሚሰራበት ጊዜ ገንዘብ ለመሆን ዝግጁ ነው ማለት ነው። እግዚአብሔር በሚሰራበት ጊዜ ገንዘብ የምትሆነው መጽሐፍ ቅዱሳዊና መንፈስ ቅዱሳዊ የሆነ ነገር ከሰማህ ለመታዘዝ ራስን አለማምድ ነው። ሁለተኛው ነው ፊልጶስ እግዚአብሔር በሚሰራበት ጊዜ ገንዘብ እንዲሆን የረዳው ፊልጶስ ወደ ሳምራውያን ሄደ ስበክ። ሳምራውያን ይሄ የአብርሃም ዘር እኮ አይደሉም አልሄድም አላለም። ይገርማቸዋል። ከወንገንተኝነት፣ ከዘረኝነት፣ ከጎሳ ጣጣ የነጻ ነው። ከዘረኝነት መጠንቀቅ ማለት ሰውን በሰውነቱ ብቻ ማየት፣ በጎሳው፣ በቋንቋው፣ በብሔሩ ሳይሆን ሰው ክቡር እንደሆነ ለሰው ሁሉ እኩል ማንነት ከሌለ ክብርን ማየት አትችልም። ዛሬ አንድ ሚስጥር በእውነት እነግራቸዋለሁ። ለምንድን ነው ወደ ሳምራን ያልሄዱት? ኢቭን እነ ጴጥሮስ የአይሁድ ልብ ነው ያላቸው። ትዝ ይላቸዋል። ጴጥሮስ ይሄ ከሰማይ በነጠላ ተይዞ የመጣልን እንስሳ አርደ ብላ፣ አረ እኔ የማያመሰኳ ንጹሕ ያልሆነ በልቼ አላቅም፣ እግዚአብሔር ያነጻውን አታርክሰው ብላ አለው። 3 ጊዜ መጣለት። ምን ማለት ነው? እግዚአብሔር ሰውን ሁሉ እኩል አንድ ነጠላ ላይ ነው ያደረገው። አንተ አይሁዳዊ ጨዋ እስኩሴስ አትበል ማለት ነው። ጴጥሮስ ግን በቁርበት ፋቂው ስምዖን ቤት ሆኖ ዘረኝነት ከልቡ ገና አልወጣም። ከዳ ከቆርኔሌዎስ የተላኩ 2 ሰዎች ሐዋርያው ጴጥሮስ እዚህ ቤት አለን? መንፈስ ቅዱስ ምን አለው? የላኳቸው እኔ ነኝ፣ ሳትጠራጠር ውረድ አለው። ጴጥሮስ እኔ ነኝ፣ ለምንድን ነው የምትፈልጉኝ አላቸው። አንድ አሕዛብ ቆርኔሌዎስ የተባለ በ9 ሰዓት ሲጸልይ በምጽዋትና በጸሎት የበረታ ሰው ነበር። መልአክ ተገለጠለት። እናስ ከቁርበት ፋቂው ስምዖን ቤት ጴጥሮስን ልከህ አስጠራው፣ የምታደርገውን ይነግርሃል አለው። የምናደርገውን እንድትነግረን ቆርኔሌዎስና መቶ አለቃው ቆርኔሌዎስና እንጠብቅሃለን አለው። ጴጥሮስም 8 ሰዎች ይመስለኛል ይዞ ወደ ቆርኔሌዎስ ቤት ገባ። ለመጀመሪያ ጊዜ አሕዛብ ቤት ገባ። አታምኑ? አሕዛብ ቤት መግባት እንደማይቻል በባህላችን ታውቃላችሁ። ለምንድን ነው ልከህ ያስጠራኸኝ አለው። አይ መልአክ ነው ተገለጠልኝ፣ ጴጥሮስ የሚባል ሰው ልከህ አስጠራው አለኝ። እግዚአብሔር ያዘዘህን ለመስማት ዝግጁ ነን አለ። ጴጥሮስም ስለ ኢየሱስ ሞትና ትንሣኤ በደሙም የኃጢአት ስርየት እንደሚገኝ ተናግሮ ሳይጨርስ መንፈስ ቅዱስ ሞላባቸው። ለመጀመሪያ ጊዜ አሕዛብ መንፈስ ቅዱስን ተቀበሉ። ጴጥሮስ ሉቃስ ሲጽፍልን እኛ የተቀበልነውን መንፈስ ቅዱስ እነሱም ተቀበሉ ብሎ ተገረመ ይላቸዋል። ይገርማቸዋል። መንፈስ ቅዱስ በጣም በፍጥነትና በኃይል በጴጥሮስ ለምን አልሰራም ብትሉ አይሁዳዊ ልብ፣ የአብርሃም ዘር ማንነቱ በልቡ በደም ውስጥ ነበር። ዋናዋ ቤተክርስቲያን በኢየሩሳሌም ነበረች። ነገር ግን መንፈስ ቅዱስ ወደ አንጾኪያ ነው ሄደው። ለመረጥኳቸው ስራ ለዩልኝ ብሎ በርናባስና ሳውልን መረጠ። ሚሽነሪ አድርገው ላኳቸው። እናት ቤተክርስቲያን እያለች አሕዛብ ውስጥ ያለች አንጾኪያ ቤተክርስቲያንን ለምን መረጠ? አንጾኪያ ውስጥ ቋንቋቸው፣ ብሔራቸው፣ ስልጣናቸው፣ ሀብታቸው ልዩ ልዩ የሆኑ ነገድና ጎሳዎች አሉ። በኢየሩሳሌም ግን ሁሉም አይሁዳዊ፣ ሁሉም የአብርሃም ዘር። ለሌላውስ በራቸው ዝግ ነው። ከባድ ነው ወገኖች። እግዚአብሔር በሚሰራበት ጊዜ ገንዘብ የሚሆኑ እነማን ናቸው? አንደኛ ለተገለጠላቸው ነገር ለመታዘዝ የለመደ ልብ ያላቸው። ሁለተኛስ ከብሔርና ከጎሳ ጣጣ ነፃ የወጡ ናቸው።
ብዙ ጊዜ ክብር እንዳይገለጥ እንቅፋት የሚሆነን ወገኖች ሆይ ይሄ ይመስለኛል። ማርያም ስሚ አላት ስምዖን፣ ይሄ ልጅሽ የ8 ቀን ሕፃን ለእስራኤል ክብር ነው፣ ለሰው ሁሉ መድኃኒት ነው። ለእስራኤል ብቻ እንዳትዩ ኢየሱስን፣ እንደ ፀሐይ ብርሃን ለሁሉ ነው፣ ሁልጊዜ ነው፣ በጸጋ ነው። ይሄ ልጅሽ ለአይሁዶች ብቻ አይደለም፣ ለሰው ሁሉ መድኃኒት ነው።